ምን ልታዘዝ? የኔ መቤት ምን አልከኝ? ስማተ እዛ ጋር ምን ትሰራለህ? ናና እኔን ታዘዝ። አንዴ የእሷን ትእዛዝ ልቀበልና ወደ አንተ እመጣለሁ። እሷ ከኔ ጋር ናት፣ ምንም አያስፈልጋትም። ና እኔ ጋር። ታዲያ አንድ ላይ ከሆናችሁ ለምን አብራችሁ አትቀመጡ? እሷ የቤት ሰራተኛዬ ናት እና ከእሷ ጋር ቁጭ ብዬ እንድጠቀም ነው የፈለግከው? እና ምን ችግር አለ? ልትመክረኝ እየሞከርክ ነው? ናና ትእዛዜን ተቀበል እባክህ፣ ወሬ አታብዛ። የኔ መቤት ምን ላምጣልሽ? አንተ አሰማም እንዴ? ይኸው ለእሷ እኔ አልከፍልም። እሺ ገንዘብ የጠየቀ ሰው አለ እንዴ? ወንድሜ እኔ ምንም ገንዘብ የለኝም፣ አልፈልግም። ችግር የለውም እኔ እከፍላለሁ። ምን ላምጣልሽ? እሺ ሽሮ አምጣልኝ። ሰሚኛለሽ? እንደውም ወደ ደላላው መመለስ ትችላለሽ። እሺ ስራይስ አላቅልሽም፣ የራስሽ ጉዳይ። አይዞሽ እኛ እዚህ አጋዥ እንፈልጋለን። እሺ ቆይ አንዴ አለቄን አናግሬ ልምጣ። አለቃ ይኸው እሷ ነች። እናት እንዴ አንቺ አለቃ ምን ነው ትተዋውቃላችሁ እንዴ? ምን አይነት አጋጣሚ ነው? ረጅም ዓመት ስፈልጋት የነበረችው እህቴ እኮ ነች። ወንድሜ እናቴስ ደህና ናት? እሱም ቤት እናወራለን። ነይ እንሂድ። ሄኒ ያልኩህን ብር አስገባልኝ። እሺ። አብይ ጾም ሁለተኛ ሳምንት ቅዱስ በሚባል ስያሜ ይጠራል። ይሄም ጌታችን ጾም የጀመረበትና የተለየችና የተቀደሰች መሆኗን ያመለክታል። እኛም